ና እኔ እከፍልሃለሁ፣ ችግር የለውም። ስራችን እስቲ ዛሬ እሺ ቪዲዮ ኢንተርኮም ትባላለች። እሺ እቺ ጌት ኦፕነር አውቶማቲክ ጌት ኦፕነር ትባላለች። እቺ የቢዋይዲ መኪና ቁልፍ አይደለችም። እቺ የዚህ የበር ሪሞት ነች። እቺ ጌት አውቶሜሽን እስከ 800 ኪሎ ግራም መሸከም ትችላለች። እንደገና በሶስት አይነት መንገድ መከፈት ይችላል። የመጀመሪያው በሪሞት ነው። እስከ 100 ሜትር ድረስ መክፈት መዝጋት ይችላል። ሁለተኛው ፑሽ በተን አለውና ፑሽ በተኑ ተጭነህ ስትፈልግ ትዘጋለህ፣ ስትፈልግ ትከፍታለህ። እቺ ፎቶ ሴል ትባላለች። አውቶማቲክ በሩ በሚከፈት ሰዓት እንቅስቃሴ በሚኖርበት ጊዜ በሩ ባለበት የሚያቆም ዕቃ ነች። የዚህ ጥቅም ምንድን ነው? እቺ ቪዲዮ ኢንተርኮም 7.5 ስክሪን ውስጥ አላት። እዚህ ጋር ሰው ሲደውል ማን እንደሆነ እዛ ጋር በቪዲዮ መመልከት ይቻላል። እቺ 7.5 ኢንች ስክሪን ነች። እንግዲህ ውጪ ያለው ነገር ሙሉ መቆጣጠር ይቻላል። እዚህ ጋር ማን እንደሆነ እዚሁ ማንሳት፣ አውቶማቲክ እዚሁ ማውራት ይቻላል። ምላሽ መስጠት ይቻላል። ሰው የለም ሲፈልጉ ሰራተኛ ከሆነ ሰው የለም ማለትም ይችላል። ተጨማሪም ደግሞ ከስልክ ጋር ይገናኝና እዛ ሲደወል ስልክም ላይ ይጠራል። ሌላው ስለ ካሜራ ሳልነግርህ አላልፍም። እቺ ካሜራ ሃይብሪድ ካሜራ ነች። 2024 ሞዴል ነች። እንግዲህ ላሳየህ ውስጥ እንግዲህ ስለዚህ ካሜራ ውጪ ያሳይቻለሁ። ለፋብሪካው ለድርጅቱ እንዲህ በአማራ መልኩ ካሜራ ማስገጠም ከፈለጉ ከስር ባለው ስልክ ይደውሉ፣ ያማክሩ። እንግዲህ